አንዱ ጋር ርስት ሌላው ጋር ጭሰኝነት እንዴት መጣ? ባሪያ የሚታፈስበት ህዝብ አልነበረም ወይ? ኢትዮጵያ ውስጥ ሁላችን በምንኖርበት በዚያች አገር ለሪሶርስ ብቻ ታስሮ ፖለቲካዊ መብቱ የራሱን እድል በራስ የመወሰን መብቱ ተነፍጎ የኖረ ህዝብ የለም ወይ? እነዚህ አሃዳውያን ያንን የሚነግራቸው የለም። መንግስትም ጭምር ያንን እያቀነቀነ ይገኛል። ጨቋኝ የነበሩ መሪዎችን የወላይታን ህዝብ ወደ 100,000 የሚሆነውን የገደለውን የጨፈጨፈውን 150,000 በባርነት ወስዶ የት እንዳደረሰ የማይታወቀውን አጼ ምኒልክን የሚያወድስ ያንን የሚያወድስ መንግስት በአሁኑ ሰዓት በኢትዮጵያ እየተፈጠረ ነው። በሌላ በኩል ደግሞ የኦሮሞን ህዝብ የጨፈጨፈውን የገደለውን ያንን ከኦሮሞ የወጣ ከተጨቋኝ መደብ ከ1950ዎቹ ጀምሮ ከሜጫ ቱለማ ምስረታ ጀምሮ ይታገሉለት የነበረው መብትና ነፃነት ገፎ በአሁኑ ሰዓት ምኒልክን ለማንገስ ቤተ መንግስት ውስጥ የምኒልክን ሐውልት እያቆመ ያለ መሪ ነው ኢትዮጵያ ውስጥ የተነሳው። ይህ ብቻ አይደለም። አንድ ገብሩ ታረቀ የተባለ ፕሮፌሰር የጻፈው ነገር ልንገራችሁ። አንዱ የብሔር ጭቆና ኢትኒክ ፕሮፋይሊንግ ነው። ያ ጸሐፊ ሸዋዎች እንዲህ ይላል ኦሮሞ is animal እሱ በሌላ ስም ይጠራል። ኦሮሞ is animal፣ ወላሞ is slothful፣ Tigrayans are flighty፣ ጉራጌ are thieves፣ ዘጎጃሜ are treacherous፣ ዘጎንደሬ are proud ይላል። then power resides in our hand ይላል። so ይሄ ኢትኒክ ፕሮፋይሊንግ የጭቆናው ዋና መሰረት አይደለም ወይ? ኢንዲቪጁዋል ራይት የግለሰብ መብትን የገፈፈ ያዋረደ ብሎ ነው አሃዳውያን የሚናገሩ። ነገር ግን ኢንዲቪጁዋል ራይት ኢህአደግ በዚህ ፌደራሊዝም ላይ የተቀመጠው ምንድነው? የኢንዲቪጁዋል ራይት በሕገ መንግስቱ ከተጠበቀ በኋላ ብቻውኑ ኢንዲቪጁዋል አይላንድ አይደለም ከማህበረሰብ ጋር መብቱ ይከበራል ተብሎ የግሩፕ መብቶች ተከብረዋል። በዓለም በአሁኑ ሰዓት ግሩፕ ራይትስ ካልቸራል ራይትስ የሚባለው ያንጸባረቀ ብሔር ብሔረሰቦች አፋቸውን ለምን ከፈቱ፣ ቋንቋቸው ለምን አደገ፣ ታሪካቸው ለምን ተነገረ በሚል ጨቋኞች ዛሬ የተኩላ ልብስ ለብሶ የበግ ለምድ ምናምን ለብሶ የሚመጣ ተኩላ የሚባለው ነገር በአሁኑ ሰዓት ቤተ መንግስት ውስጥ አስቀምጠናል። ሰው ኢትዮጵያ ውስጥ አሁን መፍትሄው ምንድነው እንበል? ብሔር ብሔረሰቦች እኛ የመረጥነው ደኢህዴን የሚባል አንድ አሃዳዊ ድርጅት ነው። ካርድ ሰርቆም ይሁን ምንም ይሁን ደኢህዴንን መርጠናል። ደኢህዴን ራሱን አፍርሷል። ሲዳማ ክልል ራሱን ችሎ ወጥቷል። 55 የሚባለው የተቀመጠውን ደኢህዴን የሚባል አሃዳዊ ቡድን ሊመራ አይችልም። ሌጂቲሜሲውን ኦልሬዲ አጥቷል። በኦሮሚያ ክልል ላይ ኦፒዲዮ አሁን ቅርብ ጊዜ ለምን እንደሆነ ኦፒዲዮ ራሱን ብሎ ሰየመ እንጂ ኦህዴድን ነው የኦሮሞ ህዝብ የመረጠው። መብቱን ነፃነቱን ያስከብራል፣ የዘመናት ጥያቄውን ይመልሳል ብሎ ነው። ሰው ራሱን ካከሰመ ወንበሩ ጭምር መክሰም አለበት። ምክንያቱም የኢትዮጵያ ብሔር ብሔረሰቦችን ውክልና ያፈረሰ ህብረ ብሔራዊ ፌደራሊዝሙን እየደፋ ያለ መንግስት ነው በአሁኑ ሰዓት ያለው። ምን መደረግ አለበት? ከዚህ በኋላ ማልቲ ናሽናል ፌደራሊዝም እንዲኖር ህገ መንግስቱ ውስጥ ያሉ ግድፈቶች መሻሻል አለባቸው። ለህገ መንግስታዊ ጥያቄዎች ህገ መንግስታዊ ምላሽ ሊሰጡ ይገባል። ለምሳሌ ፌዴሬሽን ምክር ቤት ላይ እንደ ኦሮማራ አይነት አሰራር ተቀምጧል። ብሔር ብሔረሰቦች ሁሉ እኩል ናቸው። ጥያቄያቸውም አንድ ነው፣ መታወቅ፣ ባህልን፣ ቋንቋ ማሳደግ ይላል። አንድም የተለየ ጥያቄ የለም። የቁጥር ልዩነት አለ። ነገር ግን አንዱን ብሔረሰብ በአንድ ሰው ወክሎ ፖፑሌሽንን አምጥቶ ዲሞግራፊክ ዲክታተርሺፕ ያመጣው የፌዴሬሽን ምክር ቤት ጉዳይ ሊታይ ይገባል። ልክ አሜሪካ ውስጥ እንዳለው 50 ስቴት ትንሹም ትልቁም ሁለት ጣት እንዳለው ሁለት መሆን አለበት የሚል ጽኑ አቋም አለኝ። በሌላ በኩል አሁን ኢትዮጵያ ውስጥ ያለን ማልቲናሽናል ፌደራሊዝም የምናቀነቅን የፖለቲካ ፓርቲዎች፣ ምሁራን፣ ሌሎቻችን ከዚህ ጊዜ ጀምሮ የቤት ስራው በእኛ ላይ ነው። ካልሆነ ትዋጣታለህ። እያንዳንድ የሚውጥ ኃይል መጥቷል፣ ጨቋኝ መጥቷል።
በአሁኑ ሰዓት ምኒልክ ሌላ ልብስ መጥቶ ተመልሶ ስለመጣ ልንጠነቀቅ ይገባል።